የባሌን ፎቶ ፖስት እሷ እኮ ትልቅ ናት እሱ እኮ ህፃን ነው ምናምን ላላችሁ ማለት ነው። እና አንቺ መጥቶ ያግባው ጊት ሲጀመር ማለት ነው። እኔ እንደዛ ከተባልኩኝ እናንተ ምን ልትባሉ ነው? ሲጀመር አንዳንድ ቅናም ሴቶች አላችሁ። ቅናት አናታችሁ ላይ ደንፍሎ ሲወጣ ማለት ነው። ገብርኤልን የምሬን ነው የምላችሁ። ደንፍሎ ሲወጣ እዚህ ላይ ጎንፎ ሲሰራም ቅናታችሁ እሷ እኮ ትልቅ ናት እሱ እኮ ህፃን ነው ምናምን ላላችሁ ማለት ነው። እና አንቺ መጥቶ ያግባ የኔ አሮጊት ሲጀመር ማለት ነው። እኔ እንደዛ ከተባልኩኝ እናንተ ምን ልትባሉ ነው? ሲጀመር አንዳንድ ቅናም ሴቶች አላችሁ። ቅናት አናታችሁ ላይ ደንፍሎ ሲወጣ ማለት ነው። ገብርኤልን የምሬን ነው የምላችሁ። ደንፍሎ ሲወጣ እዚህ ላይ ጎንፎ ሲሰራም ቅናታችሁ እንከን የምታወጡት። ለዚህ እኮ ነው ያልደገስኩት እኔ። ምክንያቱም ወጡ ይጣፍጣል አያምርም ለማለት ነው እንጂ የምትመጪው እያንዳንድሽ ኑሮዬን ለማቃናት አይደለም የምትመጪው ሰው። ስለዚህ እሷ እኮ እንደዚህ እየታባሽ ነው የምታውቂኝ። የት ነው የምታውቂኝ? ሲጀመር ስወለድ ከነበራችሁ እናንተ ምን ልትባሉ ነው? እናንተ ምን ልትባሉ ነው? እና አንቺ መጥቶ ያግባ የኛ ሀበሻ እኮ እኛ ሀበሻዎች ገብርኤልን የምሬን ነው ወይ ኔቨር ፎር ኤቨር ማለት ነው። አንድ ቀን እንኳን ሳናወጣ ሰው መርቀን አናውቅም። እድሜያችሁ ሙሉ አንዳንድ ሰዎች ማለት ነው ደግ ነገር ካፋችሁ የማይወጣ አንድም ቀን እንኳን መልካም የማታስቡ ሴቶች አላችሁ። ራሳችሁን የበላይ አድርጋችሁ የምታዩት በነገራችን ላይ ራሳችሁ ማለት ነው የምትቆልሉ ሰዎች ማለት ነው። ገብርኤልን በጣም ርካሽ እንደሆናችሁ ታውቃላችሁ። ሶሪ ምንም ማድረግ አይቻልም። እንግዲህ ታነቂ እኔን ስታዩ ደማችሁ የሚንተከተክ ሴቶች ማለት ነው ሰፋ ያለ ጉድጓድ ውስጥ ገብታችሁ ራሳችሁን ቅበሩ። አይመለከተኝም። this not my business ሀቢብቲ ኦኬ። እንዲሆነ እንዲያሆነ ስንወለድ ነበራችሁ። ምን ቤት ናችሁ ሲጀመር እናንተ? አሽቃባጫ ጨብጫቢ ብሎ ስታዩኝ ደማችሁ የሚንተከተክ ሰዎች አላችሁ። ተንተክትኮ ይለቅ እኔ ምን አገባኝ? this is not my business ሀቢብቲ የራስሽን ኑሮ ኑሪ። አይመለከተኝም እኔ ስላንቺ። ለምን 59 ዓመትሽ አይሆንም? ለምን 90 ዓመትሽ አይሆንም? ዋሪዩ እሷ እኮ እንደዚህ እንደው እኮ የእናንተንስ ማን ያውራ? የእናንተንስ ማን ያውራ? ማአሬ በነገራችሁ ላይ የሰው ነገር ላይ ጥልቅ ብላችሁ የምታወቁ ሰዎች ርካሽ እንደሆናችሁ ልነግራችሁ ወዳለሁ። እኔ በነገራችን ላይ ማለት ነው ይኸው ልወርድባችሁ ነው የመጣሁት። ሲጀመርም ደግሞ ማለት ነው ከመጥፎ ኮሜንት በጣም የሚበዛው መልካም ኮሜንት ነው። ለእናንተ ቦታ የለኝም። ለመጥፎ ሰዎች መጥፎ ነው። ድሮም እኮ የሚመር ነገር ሲበላ የሚመራል። ምንም ብታደርጊው ሱካር ብጨምሪበት ዓርብ ዕለት ማታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ነህ ፖሊስ ጣቢያ ለመሄዴ ልክ ነህ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ሚዲያው ብሶበታል እውነቱን ለማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ ማልቲ ሚዲያ ቤተሰቦች እንዴት ናቸው? እኔ ደህና ነኝ ያለው አልሐምዱሊላህ። በሀዊ ባል ላይ የምትመጡ እንግዲህ ስነ ስርዓት ያዙ ማለት ነው። አይ እንግዲህ እንከባበር። ምንድነው እናንተ? ቆይ ሚዲያውን አለቃለቃችሁት እኮ። እሷ ባሏን ተያዝበት እስኪ በቃ ጥጃም ታግባ ፈረስም ሰውም ታግባ እንስሳ መንገድ ባሏ ነው። ደግሞ ሸበላ ነው የሚወጣለታል። እውነቱን ለመናገር ሀቂቃተን ማለት ነው። ቆንጆ እየባል ነው ወላሂ ላዚም። እኔ ምሬና ነግራቸው ምንም አያንሰውም፣ አትበዛባትም። እናንተ የእሷን እርሜ የምትቆጥሩት ቆይ ቁጭ ብላችሁ አስወልዳችኋል እንዴ? እሷ ስትወለድስ እናንተ ቁጭ ከነበራችሁ እውነት ምን ሊባል ነው እናንተ? አሮይቱላ ማለት ነው። አሮይት በነገራችን ላይ አሁን ላይ እኮ ፋሽን ነው። እንደዚህ እናንተ በሰው ባል ላይ የምትመጡ እየመጣችሁ አቃቂር ለምታወጡ ማለት ነው። ለእናንተ እንደዚህ ትክክለኛው መነጽር ሳይሆን በቃ እንደዚህ ያለው መነጽር ነው ለእናንተ የሚያስፈልገው። እኔ ዛሬ አንዳንድ ነገሮችን ሳይ በጣም እየገረመኝ ነበረ እውነቱን ለመናገር። ጂጂ ኪያ ዘሆኔ ማለት ነው። ዘሆኔ ያሏት እንግዲህ እነ ዩኒ ማኛ ናቸው።
እኔ አይደለሁም ማለት ነው። አሁን እነሱ ብዙ ዝሆኔ ብዙ ነገር በልጇ ላይ እያደረሰች ነው ማለት ነው። የአማት ቀናተኛ የልጅ ቤት ያፈርሳል ይባላል አባባሉን በደንብ አላልኩት ከሆነ ሶሪ። እና ጂጂዬ ልጅሽን እንደዚህ ቅስሟን ባትሰብሪያት፣ እንደዚህ ልጅሽን ዝቅ ባታረጊያት ደስ ይላል ማለት ነው። ፋኒ እንደምናውቀው ይሄው ስንት ዓመት 5 ዓመት 4 ዓመት 7ኛ ዓመታቸውን ሶሪ 7ኛ ዓመታቸውን እያስቆጠሩ ነው ትዳር ከያዙ። ይህን ያህል ዓመት እስከሚሆኑ ድረስ እየሰደብሽው ካፍ ዝቅ እያደረግሽው እስካሁን ችሎሻል ማለት ነው። አሁን ደግሞ ይሄ ልጅ ተደርሶበት ነው ሚዲያ ላይ ወጥቶ በህግ ከሳለህ ያለው። ችሎ ሲበቃው ነው ማለት ነው። ሶምሶን ፊልም ሰሪው ማለት ነው። ሶምሶን ማን ነበር? ሰምሶን ታደሰ ሶሪ፣ ሰምሶን ታደሰ አታዩም እንዴ ለልጆቹ ዝቅ ብሎ ሲኖር? ወላይ ላዜም ሚስቱ እርጉዝ ስትሆን እግር እያጠበ ቤት እየወለወለ ሰራተኛ ሳይኖር ማለት ነው። እሷ ለቀረጻ ለፊልም ስትወጣ እሱ ቤት ውስጥ ልጆቹን እያጫወተ እያስተኛ ምግብ እየበላ ነበረ። ሶምሶን ታደሰ ማለት ነው። ከሱ እንማር። እሱ አሁን እንደዛ የሚያደርገው ከሚስቱ ጋር እንኳን አሁን ላይ ሲጣላ የሚስቱን ገበና እንኳን አላወጣም። ለምን ሲባል ልጆቼ ሲያርጉ ይሄን ቪዲዮ ያውታል፣ ለምን ልጆቼ በእኔ ቅስማቸው ይሰበራል ብሎ ማለት ነው። ይቺ መነጽር ዛሬ መቼም ሚዲያውን አሳየኋትኝ በጂጂ እየተነሳ ማለት ነው። በጂጂ እና በሂዊ ባል ላይ የምትመጡ ናችሁን ዛሬ ያሳበደችሁኝ። እውነቱን እንነጋገር ከተባለ እንቅጭን ከተባለ የልጅሽን ቅስሟን አትስበሪያት ማለት ነው። ትኑርበት በቃ ከልጆቿ ጋር ከባሏ ጋር ደስተኛ ሆነ ትኑርበት ታያት። ምክንያቱም ፍቅር እስከ መቃብር ያደርግላቸው ፈጣሪ አምላክ ይህን ግፍ አይቶ ማለት ነው። የአማት ቅናተኛ አትሁኚ። ልጅሽ ቀጥ ብላ እንድትሄድ እያደረግሻት አይደለም ጂጂ፣ ቅስሟን እየሰበርሻት ነው ይታወቅሽ ማለት ነው ዝሆኔ። እና ሌላው ነገር ደግሞ ያው ሶምሶን ታደሰ ደግሞ ያው ከሚስትህ ከዳጊ ጋር ረብል ዓለሚን ፈቅዶ እንግዲህ አላህ ያስታርቃችሁ ነው የምለው። ሸይጣንን አላህ ያውጣላቸው። ያው ታግሳችሁ መጨረሻ ላይ ገደብ የሌለው ላይ ስትደርሱ ግን ያስጠላል ለመመለስም ማለት ነው። ምክንያቱም ታጋዥ ሰው ጥግ ድረስ ይታገሳል። አንዴ ካበቃ ግን አበቃ ነው፣ ያ ሰው ከቆረጠ ማለት ነው። ያው ፍቅር አያልቅም። ለልጆቻችሁ ስትሉ ብትታረቁ ለሰውም ለተመልካችም ለተከታይም ለቤተሰብም ደስ ይላል ማለት ነው። ለትዳር ሲባል ብዙ መጽዋዕት ይከፈላል። እሱ አሁን ከ8 ዓመት በፊት ከእህቴ ጋር ተቆራርጫለሁ ለትዳሬ ብያለ። ልክ ነው። ምክንያቱም ቤተሰብ ጋር እድሜ ልክህን አትኖርም። ቤተሰብ ተጣላህም ተነካከስክም ምንም አልክም መጨረሻ ላይ ሂደህ ትታረቃለህ ከቤተሰብ። ትዳርህን ግን በቃ ጥሩ ትዳርህን አንዴ ካጣኸው አጣኸው ነው፣ ድጋሚ አታገኘውም ማለት ነው። ከስንት ረብል ዓለምን የፈቀደላቸው ናቸው። ትዕግስት ማናት ገኒ ቲዩብ አሁን ገኒ አለች ገነት ንጋቱ ማለት ነው። አሁን እሷ ከ14 ዓመት በኋላ ነው ባሏን እንደገና እንዳዲስ ደግሳ ያገባችው በልጆቿ ምክንያት ማለት ነው። የወለደ ሰው ደግሞ የትም ሂዶ ስለማይተጣጣ ተስፋ ባትቆርጦ ደስ የሚለው ነገር እሷም አንተም ያው ገበና ያወሩት ነገር የለም። ደስ የሚለው ነገር ገበናቸውን ተሸፋፍነዋል ማለት ነው። አላህ እንግዲህ ያው ፈረጃውን ቅርብ ያድርግላችሁ ነው የምለው። ዝሆኔ ግን ለልጅሽ ቅስሟን አትስበሪያት እንደዛ እያልሽ ማለት ነው። ታያት ልጅሽ ትኖርበት፣ የእውነቴን ነው ትኖርበት። ከልጆቿ ጋር ከባሏ ጋር በቃ ፏ ያለ ጊዜዋን ትኖርበት። እንደስከ ዛሬዋ አትበጥብጫት። የማይባል የማይደረግ ነገር ፋኒ ሊደፍረኝ ነበረ እሷ ነፍሰ ጡር ብላ ተኝታ ምናምን ይሄ ያቧባል ነው ለዩቱብ ብለሽ የምትሰበስብ የሆነ ይሄ ግን ደግሞ ያው ልጅሽ ቃጥ ብላ እንድትሄድ እያደረግሻት አይደለም። አስቢበት ዝሆኔ፣ ይሄንን ነገር አስመሪበት ማለት ነው። ሌላው ነገር ደግሞ ህዊን እኔ አታቃጥሉብኝ። ህዊን በባሏ ላይ አትንጡ። እናንተ ባል የሌላችሁ ሰዎች ስርዓታችሁን ያዙ። እኔ የእውነቴን ነው የምለው። እንዴ ይሄ ሰው ባል ተዋት እንጂ ትኑርበት። ምንድን ነው ነገሩ? ሀይ ሰው ታዲያ ባሉን ይዞ መቀመጫ ይጣል እንዴ? ምን ይወጣለታል ደግሞ? ሸበላ ቆንጅዬ ነው አትበል። እንዲሁም እሱ ይበልጣታል እንጂ እሱ አትበልጠውም። በተቃራኒው ማለት ነው። ሴት ልጅ እንደውም ከዝቅ ብላ ወንድ ልጅ ከፍ ሲል ነው ምናምን ይባላል፣ አባባል ነው። አሁን ጊዜው እንደዛ ነው። ሴት ልጅ ከፍ ብላ ወንድ ልጅ ዝቅ ማለት ነው ያለበት ጊዜው ነው። ምንም ማድረግ ስለማይቻል የሌላችሁ እንግዲህ ያው በድላችሁ ዘኑ ማለት ነው። መነጸሩም አልቆሙም ብሎኛል። ሰለቸ መሰል ወሬውን
እና ይሄን ይመስላል። ለዩቲዩብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።